እነዚህ በሽታዎች ምንም ምልክት ሳያሳዩ ስር ሰደው አስከፊ የሆነ ጉዳት ሊያደርሱባችሁ ይችላል። ሰላም፣ ዶክተር ረዴት ነኝ ከጎህልዚ። አንደኛው የደም ግፊት ሲሆን በጊዜ ሂደት የአእምሮ፣ የአይን፣ የልብና የኩላሊት ጤናን ይጎዳል። ጭንቀትና ጨውን መቀነስ እንዲሁም እንቅስቃሴ ማዘውተር የደም ግፊትን ለመቆጣጠር ያግዛል። ሁለተኛ ታይፕ 2 ዲያቤቲስ ወይም የስኳር ህመም አይንን፣ ነርቭን፣ የደም ስሮችንና ኩላሊትን የሚጎዳ ህመም ሲሆን የክብደት መጠንን ማስተካከልና በጣም የተቀነባበሩና የላሙ ምግቦችን መቀነስ። ሶስተኛ ከፍተኛ የሆነ የኮሌስትሮል መጠን ለስትሮክና ለሀርት አታክ ያላችሁን ተጋላጭነት የሚጨምር ሲሆን የደም ቱቦዎችንም ያጠባል። የተጠባበሱ ምግቦችን በመቀነስ ፋይበር ያላቸው ምግቦች በማዘውተርና ጤናማ የሆነ የፋት ይዘት ያላቸው ምግቦች በመመገብ የኮሌስትሮል መጠናችሁን ጤናማ ማድረግ ትችላላችሁ። አራተኛ ፋቲ ሊቨር ዲዚዝ በጊዜ ሂደት ጉበት ላይ ጠባሳና ብግነትን የሚያስከትል ሲሆን የአልኮል መጠንን መቀነስ፣ የተቀነባበሩ ምግቦችን መቀነስና ጤናማ የሆነ ክብደት እንዲኖራችሁ ማድረግ። አምስተኛ ከፕሮስቴት ጤና ጋር የተገናኙ ችግሮች የወንዶች የፕሮስቴት መጠን መተለቅ እና የፕሮስቴት ካንሰር ብዙ ጊዜ ምልክት አያሳዩ። በብዛት መጀመሪያው ደረጃ ላይ ምልክቶች አያሳዩ። ሽንታችሁ ላይ የምታዩትን ለውጥ ባለመዘንጋትና ተከታታይነት ያለው የጤና ምርመራ በማድረግ የፕሮስቴታችሁን ጤንነት መጠበቅ ትችላላችሁ። ስድስተኛ የማህፀን በር ካንሰር። ይህም ካንሰር ምንም አይነት ምልክት ሳያሳይ ለረጅም ጊዜ የሚቆይ ሲሆን ግንኙነት የጀመረች ማንኛውም ሴት የኤችፒቪ ምርመራ ማድረግ ይኖርባታል። ሰባተኛ የአጥንት መሳሳት። ብዙ ጊዜ የአጥንት መሰበር ካጋጠመ በኋላ ልብ ከሚባሉ ችግሮች ውስጥ አንዱ ነው። እንቅስቃሴ ማድረግ፣ የቫይታሚን ዲ እና ካልሲየም ሰፕሊመንቶችን መጠቀም ያስፈልጋል። ስምንተኛ የኩላሊት ህመም። የደም ግፊትና የስኳር መጠንን መቆጣጠር እንዲሁም የደምና የሽንት ምርመራዎችን ማድረግ ተገቢ። እነዚህም በሽታዎች አስቀድሞ ለመከላከል ከ40 ዓመት በላይ የሆናችሁ ሰዎች ከተቻለ በየአመቱ፣ የቤተሰብ ታሪክ ያላችሁ ደግሞ ከ40 ዓመት በታች ጀምሮ ክትትል ማድረግ መጀመር አለባችሁ። እንደዚህ አይነት መረጃዎችን ለማግኘት ፎሎ ማድረግ አትርሱ።